አማዞን ኤፍቢ ምናምን ኦልሬዲ ጀምረ ነበር ኢኮሜርስ ድሮፕ ሺፒንግ ምናምን የዛሬ 5 years ago ማለት ነው I think that was እኮ አሪፍ ስቴጅ የነበረበት የድሮፕ ሺፒንግ አማዞን ኤፍቢ ምናምን that time ነበር እንዴት ላይ ካልገፋበትም እዛ ላይ ምንድነው መሰለህ ሁሉም አሁን እኔ በሰዓቱ ኢቭን ፎሬክስን ጨምሮ እኔ የምገባባቸው ነገሮች እንዳለ በሃይፕ ነው በቃ ሁሉም ሰው ሜክ ያደረገውን ሰው አይተ ነው የምገባው አንደሳሚ ሰው ተምሬ እንትን ከፍዬ ተምሬ እንደዚህ ላይ $1 አካባቢ ከፍዬ ተማርኩ ኢኮሜርስ እንደው ሃይፕ የነበረበት ሰዓት ነው ምናምን ተምሬ ኩዊክ ቼንጅ ነው የምፈልገው አንደሳሚ ላይ 3 ወር ምናምን ሰርቼ ምንም ነገር ከሌለ like dang ይሄ ነገር አይሆንም በቃ ለኔ አይደለም ማለት ሌላ ደግሞ እማራለሁ ባገኘሁት ገንዘብ እሱንም ሞክርና እንዴ እነዚህ ሰዎች ምንድነው እኔ እያሳዩ ነው ታዲያ ምን ኤግዛክትሊ what they doing እኔ አርጓለሁ ከኔ የሚጎሎ ምን ነበረ ኮንሲስተንሲ ነው ገብቷል so ያን ነገር ለጋግም ያደርጋለሁ ግን it was not working because like the problem was me not the courses or something it's like I need a quick change ምክንያቱም እዛ ያለው ቻይና ለመርኩት ምንድነው ወይ ኢትዮጵያ ቃል ከምናምን ቶሎ ብሩ ይመልስልሃል ካሽንሃን ወይም ደግሞ በደሞዝ ሙዚቃ ሰርቼ አርብና ቅዳሜ ነው ብዙ ጊዜ የሚሰራው እዛው ሰው ተቀብዬታለሁ ብሬና just እንደዚህ አይነት ነገር ነው እንጂ struggle አላየሁም ገብቷል so just like this ከዛ ክሪፕቶ አንድ ልጅ ነበረ ሲያወራ እንደዚህ ነበር ቢትኮይን እንደዚህ ሆነ ምናምን ይለኛል እኔ ደግሞ እዛ ዊቻት ላይ ምናምን ቻይና ማስታወቂያዎች ይወጣሉ በቃ ስካም ናቸው እንዳለ ማለት ነው ማጭበርበሪያ ናቸውና ኦኬ ማጭበርበሪያ ነገር ነው ምናምን ብዬ ነበር ማስበው so ግን በራሴ ሪሰርች የሰራው ስመጣ ምናምን getting better ምክንያቱም ቤት ውስጥ ደቅ ብላ መስራው ነገር ስለሆነ ማለት ነው ግን ያው ከዛ በኋላ ግን በሱ ማይኮም ያው ሉዝ ማድረግ ጀመርኩ በዚህ ደግሞ ምንድነው ቀጥታ ካሽን ነው አስገብታ መጠቀም ስለዚህ በቃ ወዲያው ነው የምታጣው ገንዘብ ገባ so it's like ወዲያው ያን ነገር ሪተርን ለማድረግ አሁን ለምሳሌ ቁማር ተጫውተ አረችንም አለ ሳላስመልስ እንደምትለው ልክ እንደዛ ነበር የሆነብኝ first time so መቼ ነው ወደ ፎሬክስ የገባው ከዛ እዛው ቻይና ያለው ግን ኮቪድ የመጣ ሰዓት like የዛ ሰዓት እንዳልኩ ነው ኮርስ እኔ ያልጠየኩት ሰው የለም መጀመሪያ ከባዱ ነገር ምን ነው መሰለህ ኮርሱን ማግኘት ነው እኔ ቻይና ያለው አሁን ፔመንት ሲስተም የለም ለኛ ለተማሪዎች ያለው ዩኒየን ፔዩ አይከፍልም ኦንላይን ላይ ኮኔክት አድርገው ማለት ነው አንደርስታንድ ሰው ከባድ ነበር ለኔ ስለዚህ መጀመሪያ እንዳልኳችሁ ኦንላይን ላይ ቼክ በማድረግበት ሰዓት ብዙ ክሊር ኢንፎርሜሽን አታገኝም በዛ ላይ ደግሞ አንዳንዴ ነገሮች በመፈልግበት ሰው ሲያስረዳህና ሳያስረዳ እንዳሰለ ለምሳሌ እኔ አሁን ኦንላይን ላይ ብዙ ኮርሶች አሉ እኔ ማስተምራቸው ልጆች እኔ ጋር ቹዝ አድርገው ይመጡት አማርኛ በራሴ ነገር ስለማስተምራቸው ያንን ያስፈልገኝ ነበር ስለዚህ ኮርስ ምን አደረግ ነበር መሰላችሁ ውጭ ሀገር ያሉ ዘመዶቼን ፈልግና ለነሱ ኢትዮጵያ ብር ልካለሁ እነሱ አሜሪካ ኮርስ ይገዙልኛል ማለት ነው እዛ ሎጊን ክሬዴንሻል ይልኩልኛል so I can study እዛ በቃ በዛ ያለ ጀመርኩ እዛ ወደ ኢትዮጵያ ኮቪድ መጣ ኢትዮጵያ ማለት ግን ያው እየሰራው ነበር በዛ ምሳሌ so ምን ኢኒሻል በቃ ፎሬክስ ለመግባት አለብኝ ብለህ ላይ ተወሰክበት ማለት እና ኮንሲስተንት መሆን አለብኝ ብለህ ለራስህ ዲሳይድ እሱ ኢትዮጵያ ከገባው በኋላ ይበዛል ለምንድነው መሰለህ ቻይና ያለው like still I have ሌሎች መሰራባቸው ገንዘብ ማገኝባቸው ወዮች አሉ ሰው የሆነ ፋብሪካ መጫን የሚፈልግ ሰው ሲኖር ኤጀንቶች ነበሩ ኢምፖርት ኤክስፖርት ምናምን ከፍቼ ነበር ሰው በቃ እንደዚህ ኢንካሞች አሉ ዲፈረንት ኢንካም መልቲፕል ኢንካሞች ስለነበሩኝ በዛ ሰዓት ወደዚህም ሰራ ነበር ግን like normally በስነ ስርዓት አላ ቁጭ ብዬ መስራት እንደምችል ካወቅኩ በኋላ ግን ያን ቴስት አደረኳት አንድ ቀን የመጀመሪያ ኢኒሻል ካፒታል $110 ነበርና እሷን ከትቼ $2 አተረፍኩ $2 ኦኬ በምን ያህል ጊዜ ውስጥ ነው $2 አተረፍኩ በቃ በዛው በቃ on the spot እና አልገባም I was hype በቃ እንዴ አልኩ ፈጣሪ አልኩ በቃ ፈጣሪ ከፈትክልኝ አልኩ ምክንያቱም ቻይና ማለት ነው $2 ማለት 14 ብር ምናምን ነበር አንደርስታንድ right እና 14 ብር ደግሞ ተበላለ ምግብ ምናምን እና በቃ ያቺን የደቂቃው ሪፒት እያደረኩ ምን ይመስለኝ አገኘው ሰራውን ነገር ምናምን አልኩ ከዛ the same day ሙሉ $110 ነው አጣሁት እና የሆነ ነገር ማስቻለሁ ምናምን ብዬ በቃ ዝም ብዬ ማድረግ ጀመርኩ ከዛ $500 አስገባው ኔክስት ላይ ከዛ $1000 አገኘው ማለት ነው የሰው በሚለቀው ሲግናል ተጠቅሜ እዛ ሰዓት I was like ምንድነው ዓለም ላይ ሰው ምን እየሰራ ነው ከዛሬ ማን ነገር አልኩ ማለት ነው ሴም ዴይ እሱንም አጣሁት ገንዘቡን እዛ በኋላ ግን በቃ ዲሳይድ ሌላ የጎን ስራዎች ግዴታ ያስፈልጉኛል ምክንያቱም
ኢንቨስት የምታደርገው ትንሽ ብር አይደለም። ፎሬክስ ላይ በዶላር ነው። በዶላር ደግሞ እኔ $3000 ራሱ አይሞላም ቻይና አመት የምትከፍለው የትምህርት ቤት ገብቷል። እና በአንድ ደቂቃ ምናምን ሉዝ የምታደርጋት ያችን ገንዘብ። ስለዚህ ያን ነገር ግዴታ ማግኘት ስለነበረብኝ የተለያዩ ስራዎች እሰራለሁ። እንዳልኳቸው ለሰዎች ፋብሪካ ገጥማለሁ ኢትዮጵያ እየላኩ ምናምን በቃ እንደዚህ አይነት ስራዎች የሰራው እንትን ማለት ጀመርኩ ማለት ነው። ፍላጎቶቼ ምንድነው ወደዚህ ዳይቨርስ ማድረግ ጀመርኩ ቦታ ላይ ኢንቨስትመንቱ ወደ ፎሬክስ ላይ ሶ ኤቭሪ ማኒ በቃ ምንም አይነት ገንዘብ አሁን ልጆች ነው ይገርምኛል። ኢትዮጵያ ያለ ሰው ጎበዞች ናቸው። ኢትዮጵያ ያለ ሰው አሁን ላይ ፎሬክስ የጀመሩ ልጆች ከየት እንደሚያመጡት አላውቅም ገንዘቡ። እኔ ቻይና ሆኜ ራሱ ይከብደኝ ነበር ኢትዮጵያ ከገባሁ በኋላ ምክንያቱም ምንድነው አሁን ለምሳሌ ሁሉም ኢንቨስትመንቶች መጀመሪያ ላይ ሉዝ አላቸው። my loss was ወደ 2 አመት ከ6 ወር ሉዝ ላይ ነበርኩ። አልሳምራይ 2 አመት ከ6 ወር ምን ያልሰራሁት ነገር የለም ማለት እርግፍ ነው የሚያደርገው። በቃ መጀመሪያ ላይ ኮርሶች ገዛለሁ፣ የተለያዩ ኮርሶች ነው የምገዛው። I spend ወደ $7900 አካባቢ ኮርስ ላይ ብቻ ወጥቻለሁ። ያማማ ከተለያዩ ሰዎች ማለት ነው። ገዛለሁ። አሁንም ቅድም እንዳልኳቸው እንደ ኢኮሜርስ ሰራ ሃይፖኝ ሙሉ ኮርሱን ቁጭ ብዬ ጨርስና ወይ ልክ ስራ ላይ ሲሆን አላገኘውም ያን ሪዛልት ራሴ ላይ ገብቷል። የሆነች ነገርማ ደብቆኛል ምናምን ነው። ስለዚህ ደግሞ ሌላ ሰው እንትን ስል ሌላ ሰው ሃይፕ ሲያደርግ ምናምን ሳይ ደግሞ እንዴ ልጅም ካልፎለታል በቃ ምናምን ከሱም ገዛለሁ ሌላ ኮርስ እንጂ ያንስታኝ ሰው ዲሲፕሊን አልነበረኝም። ዲሲፕሊን ሆኜ የራሴን ኮንሲስተንት ሆኜ አልሰራውም። ሰው ሜን ቲንግ እሱ ነበር ችግሩ። ግን ፌክ ሜንቶር የሚሰጡ ሰዎች አሉ። ከራሴ ካጋጠመኝ እንትን ልንገራችሁ ከራሴ ኤክስፒሪየንስ እዚህ ከመጣሁ በኋላ እኔ ገንዘብ መስራት ጀምሬያለሁ። I was good በቃ እግዚአብሔር ይመስገን ምናምን 5 ፓልም ያለው ቤት ትዝናል ነው እና ሜንቶሬን አየሁት። ሜንቶር ስለ አንዴ ብዙ ሜንቶር ነው ያለኝ ሜንቶር ለመናገር ግን አንድ ኮርስ የገዛሁት $800 የገዛሁት ኮርስ ሰው ያገኘሁት ማለት ነው። አያቀኝም እኔ በገዛው ኦንላይን ላይ ስለገዛሁት ማለት ነው። እዛ ብሮ ምናምን ነገር አለ በቃ ፏ ብሏል ምናምን ወስግድ አለው ምንድን ነው የምትሰራው ምናምን ነገር አለ እዛ አለና አልሰማኝም ነው ሙዚቃ ምናምን ስለነበረ ወዲዱ ምን አለኝ እሱ ራሱ እኔ ፎሬክስ ትሬደር ነኝ አልኩት። ምን አለኝ ስለ እሱን ነገር ብዮ ነው ያለው ብዮ ያሉልኝ ምን አለኝ እንዴት እንደደበረኝ እኔ ራሱ ምናምን ብሎ አይፕ አውቃለሁ እና ደግሞ ሬዲዮኛለሁ ነው ገብታ ካንተ ነው ኮርስ የገዛሁት አለለው። አረ እኔ ራሱ ብዮ ያሉልኝ ማለት ከውን አልኩት። በቃ ገረመኝ። አሁን እሱን አይቼ የእሱን ላይፍ ስታይል አይቼ ምናምን ቢሆን እኔ ኮርስ የገዛሁት መጀመሪያ ምን ያህል ልቤ እንደሚሰበር አስበው። ምክንያቱም ያ ሁሉ ችግር ካለፍኩ በኋላ ገንዘብ ሜክ አድርጌ ነው እሱ የሄደበት ቦታ ሄጄ ለመዝናናት የበቃሁት ገባ። እዛ ጋር ስደርስ እንደዛ ሲል ልቤን የተሰበረው ነገር ረመኝ ግን ገብቷል። በመሰረታዊ ሰዎች የምታየው ነገር ኦንላይን ላይ ሪል አይደለም። በስትራግሉን አይፈልጉትም። ለዛ ነው የሚሸጡት ኮርስ በጣም ኢዚ ነው ሁሉ ነገር ገብቷል። ሪሰርች ማድረግ ብቻ ነው። እኔ አሁን የሚገርማቸው አሁን እዚህ ፎሬክስ ትሬደሮች አሉ ኢትዮጵያኖች እና የሆነ ልጅ አለ እንደው ጎበዝ ነው ይጠይቀኝ ነበር የዛሬ 2 ዓመት እና እኔ የማስተማርም ሀሳብ ምናምን የለኝም ገብቷል። የዛሬ 2 ዓመት ይጠይቀኝ ነግረውና ቀጣዩን ሜክ ዮር ኦን ሪሰርች እያልኩ ነው መልሰው። ማንንም ሰው አስተምራለሁ እያለሁ በቃ እንደዚህ ነው የምላቸው ሜክ ዮር ኦን ሪሰርች። ምክንያቱም ምንድነው የሆነ ፎሬክስ ትሬደር መሆን የፈለገ ሰው ሲምፕሊ ገብቶ መጎልጎል ይችላል። አሁን እሱ እንደዚህ አይነት ልጆች አሉ። አሁን እንደዛ ብዬያቸው የነበሩ ልጆች አሁን ማስተማር የጀመሩ ጎበዝም ትሬደር የሆኑ አሉ። ፕላስ ደግሞ እኔ ጋርም ተምረውም ደግሞ የተውትም ጊቭ አፕ ያደርጉ አሉ ገብቷል። አንዳንድ ሰው ምንድነው ቶሎ የጊቭ አፕ የሚያደርግበት ምክንያት አሁን እንዳልኩ ነው ቅድም ላይ ይጀምርና ሰው ጊቭ አፕ ያደርጋል። ስለዚህ ኮርሱን ይመርጣል ማለት ነው። እውቀቱ አለ ኦልሬዲ ኮርሱ። ለምሳሌ ዶክተር እኮ እንድትሆን የሚያስወጣ አስተማሪ ነው፣ ግን እሱን ኦፕሬሽን አድርገው ብትለው ላያደርግ ይችላል። አንደርስታንድ ራይት ጀስት ላይክ ዲስ ፎሬክስም እንደዛ ነው። እኔ ላይቭ ላይ ብዙ ጊዜ እንደውም ትሬድ ማድረግበት ምክንያት ከልጆች ጋር ምንድነው this is the reason I want them to understand I have emotions እንደነሱ ገንዘብ ሪስክ ሲያደርግ ኢሞሽን እንዳለኝ I want them to see like እንደዚህ ምን ያህል መጠበቅ እንዳለባቸው ናው ላይቭ ትሬድ በማድረግበት 8-9 ሰዓት ቁጭ ብዬ ከልጆች ጋር ወርቼ ለ10 ምናምን ደቂቃ ትሬድ አድርጌ የምወጣበት ጊዜ አለ። ያ ማለት ምንድነው I want them to see the process ሁሉም ሰው ላይቭ ላይ እንዲያዩ ስለምፈልግ ማለት ነው። beside those things ግን ብዙ ሰዎች ፌክ ናቸው ሪሰርች ካደረጉ ግን ሌላው ጥያቄ ሆስት 2 ዓመት አስቆጥቶ ብዙ ያረከደ በነዛ መሀል ላይ ጊቭ አፕ ያረከበት ሲቹዌሽን ነው። እሱን እንዴት ኦቨርካም አደረገው? በለ ማለት ነው ከምነግርህ በላይ በቃ ሶሪ ከምነግርህ በላይ ነው ጊቭ አፕ ያደረኩት። ብዙ ጊዜ ስለ
በቃ የማልሰብረው ነገር የለውም ነው የምልህ። በቃ በየጮሃለሁ፣ አቆማለሁ፣ አለቅሳለሁ አልገባም የምልህ። ከዛ በኋላ ግን ከሰዓት ስትጠይቀኝ ደግሞ ተፍ እያልኩ ነው ገንዘብ ላስገባ ድጋሚ ገብቶሃል የምልህ። በጣም ብዙ ጊዜ ነው ጊቫፕ ያደረኩት በጣም ምክንያቱም ምንድነው ብዙ ነገር ህይወቴ ላይ መቀየር የምችልባቸውን ነገሮች ነው ገንዘቤን እዛ ላይ ከተትኩት። ፈለግኩ ምንድነው መኪና ገንዘብ፣ የሰው ገንዘብ በቃ ብሮ አልገባም በቃ ኤቭሪቲንግ የአደራ ገንዘብ በቃ ዝም ብሎ ነበር የሚወስድብኝ ብሮ አልገባም። ኤቭሪቲንግ ገንዘብ የተባለ ነገር በኔ ጋር አይለፍ በቃ ከተዋለሁ እዛ ውስጥ ካገኘው ሪተርን ነው ብዬ ገብቷል። አቆማለሁ ትንሽ ጊዜና አጠናለሁ በደንብ ምናምን ግን ስቲል ደግሞ ድጋሚ ከታመለ ራስ ላይ $100-200 ራስ ላይ ኢንቨስት ብታደርገው ጽድት ትላለህ ገብቷል። አሪፍ ነገር ባለብስ ውድ ነገር ባለብስም አሪፍ ትለብሳለህ ጽድት ትላለህ። ራሴን አልጠብቅም በቃ ቻይና ተምሬ ስንት ነገር ያየሁ ልጅ ምናምን በቃ ኤቭሪቲንግ ይወስድብኝ ነበር በቃ እና ቤተሰብ ምናምን ሲያገኘኝ ራሱ በቃ ሰው ነው በተለይ ጊቫፕ እንድታደርግ በጣም ፑሽ የሚያደርግ ቤተሰብን ጨምሮ ሁሉም ሰው ስፔሻሊ ኢትዮጵያ ምንድነው ይሄ ነገር ምናምን የማይጨበጥ እስቲ መሬት አውርዶ ነው ይላል። ከምን ላይ ነው ማውርዶ እና መሬት አውርዶ እንጂ ምንድነው አይተውም እንዴ ሌላ ስራዎች አሉ አይደል እንዴ ለምን አትተው ምናምን ሰው ሁሉ ነው የሚለኝ። ታንጀብል የሆነ ነገር ነው ነገር የተለመደው ኢንቨስትመንት ሲባል ታንጀብል አሴት ነው ሰው እንጂ በቃ ካልተያዘ ካልተጨበጠ በቃ ራስን ለምን ማጠብቆ ነው ይላል። እኔ አልገባማ ትዝኛል ኢትዮጵያ የመብራት ጠፍቶብኝ የመብራት ቢል ያለብኝ ውስጥ ትሬድ ጎረቤት ሄጄ ላፕቶፕ ይዤ ሄጄ ቡና እየጠጣሁ ቡና መጠጫ ቤት ትሬድ አደረግ ነበር ሰክቼ ላፕቶፕ ወላሂ ነው ማለት አውጥቼ እኮ $10 ምናምን ከመክፈል እችላለሁ። ከ10 ኢትዮጵያ ደግሞ ኤቭሪቲንግ በቃ ስትራግሉ ሪል ነው በቃ የወረደ በተዘራ በተለይ ደግሞ ከፋሚሊ ጋር ምናምን ለሚኖሩ ሰዎች አሪፍ ነው ገባ ሲከፋም ምናምን በቃ እዛችሁ ትበላለህ ማለት ይሄ ሳክሪፋይ የሚያስደርግ የቤት ኪራይ ነው የምግብህን ነው የመኪናህን ነው ኤቭሪ ወጪን በቃ ሳክሪፋይ ያስደርጋል። በጣም ብዙ ጊዜ ነው ጊቫፕ ለማድረግ የሞከርኩት ግን አማራጭ የለኝም ገብቷል። የሆነ ወይ ፋይናንሻል ፍሪ መሆን አለብኝ ወይም ደግሞ ፍሪ መሆን አለብኝ በቃ ሌላ አማራጭ የለኝም። ስለዚህ ካቆምኩ ድጋሚ ሌላ ነገር መጀመሪያ አይቀርም። ስለዚህ ያኛውም ስትራግል እንዳለው ገብተኛል። ምክንያቱም ብዙ ኢኮሜርስ ምናምን ብዙ ነገር ስለጀመርኩ ስላየሁት እነሱ ጊቫፕ ማድረግ ሜቢ በእነሱ ሊያልፍልኝ ይችል ነበር ገባ ዋይ ውድ አይ ጊቭ አፕ በሚለው ደስ የሚለው ነገር እስካሁን ስታወራ የሰማሁት ነገር ላይ ፌል ያደረገው ኢንዱስትሪው አይደለም ፌል ያደረገው እኔ ነኝ ፌል ያደረጉት አሜሲንግ ሳምቲንግ የሚል አቲቲዩድ ይመስለኛል። ፌልም ይሄ ምንድነው ዲስከሬጅ ሆነ እንዳታቆመ ያደረገ ነገር አሜሲንግ ሳምቲንግ የምትባለው ነገር ነች። ብዙ ጊዜ ኮሚትመንትም የሆነ ነገር ላይ ኮሚትድ ስትሆን you know that it's not about the industry or it's not about የምትፈልገው ነገር ላይ አይደለም እኔ ጋር ችግር አለ ብለን ወደ ኋላ የምታስበው እሱ ይመስለኛል ዛሬ ላይ ያለውን ማርሻል እንድናያደርገን ፕላስ ሰክሰስፉል የሆኑ ትሬደሮችም ይሄንን መንገድ ያለፉበት ይመስለኛል። ዝናድ ስሙስ በጣም ቮላታይል ስለሆነ ኢንዱስትሪው በጣም ቮላታይል ነውና ኢቭን ዲሲዥን ባይንግ ዲሲዥን ሜኪንግም ትንሽ እንትን ነው መሰለኝ ስታዲ መደረግ አለ። በጣም እንትን ነው you can't continue faking in this life አንድ ነገር life is you can't fake it the only way you can make it in this industry withdraw የምታረግ ከሆነ ብቻ ነው ተረዳያ ፌክ እያረከው መሆን አይችልም ይሄ ላይፍ። ለምንድን ነው ብዙ ትሬደሮች አሁን ካየ 8 ዓመት 5 ዓመት 6 ዓመት ጊዜ ይፈጃሉ። ለምንድን ነው አሁን እንዳልከው በጣም አፕ ኤንድ ዳውን አለው። በጣም ሁሉም ሰው ቶሎ ጊቫፕ ባያደርግና ራሱ የሚፈትሽ ከሆነ ያልፉታል። በጣም ቀላል ነው። ማንም ሰው ካንተ በላይ ስትራግል የሚያደርግ ሰው ያለ አይመስለኝም።